ሰላም ወንድሞቼ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ስለ አቡነ ሉቃስ ስለተናገሩት ምን ታስባላችሁ? እውነት የሰባው መከላከያ ነው? አድማ በታኝን ይበትን ማለት እሱ ስጋችን አይደለም? እንደው እንደ አባት ሆነው ይቅር ይቅር እንባባል ማለት ሲገባን ዛሬ አንደኛውን ገዳይ አንደኛውን ተገዳይ እንዴት አድርገው ይናገራሉ? እስቲ የዛሬ 2 ዓመት በፊት በትግራይና በኢትዮጵያ ጦርነት ጊዜ የነበረው ጊዜ ለምን የዛን ላይ አልተናገሩም? ምን ይመስላችኋል? እሳቸውም እኮ ብሔር መረጡ፣ አቡነ ሉቃስም ብሔር መረጡ። እንዴት ታዲያ ምዕመናኑ ብሔር አይመርጥም? እሳቸው በገብርኤል ዓመት ጊዜ በዓል ጊዜ እንዴት ብለው እንደዚህ ይናገራሉ? በሱ እንኳን አስታኮ ከሰዓት እንዳወጣ ፈጣሪ ከሰዓት ያውጣም ብሎ መለመን መጸለይ ሲገባቸው ፋኖን እንደ ገዳይ እንደ ጀግና መከላከያን እንደ ሰባ ምንም ሮጦ ማምለጥ እንኳን እንደማይችል አድርጎ የሚናገሩት ጀግና መከላከያ ነው ያለን። ከፋኖም እሱ ያጸዳናል። በጣም አፍረንበታል። በጣም አፍረንበታል። አባ በጣም